I see a little silhouette of a Scaramouche, the bandango, thunderbolt, the lightning, very, very brightening. እንዴ ነው ትምህርት ስሞት ወንድም እያለ thunderbolt, the lightning, very, very brightening. ምን ተንኮል እያሰብሽ ነው? ሾካካ ምን ያሸኩክሻል? እሰይ የትማባሽ አትሄጃትም። አሁንማ መጥቶልሻል። ዝም በይ እባክሽ። ይብላል አንቺ እኔማ ልሄድ ነው። አሎ ወሬን ነው እኔ ክላስ ነኝ። አንቺ ጓደኞቼ ጋር ምን ታደርጊ ቺል ላድርግ። ኧረ እውነት አንቺ እስካሁን ሄጃ አላልኩሽም እንዴ? ኧረ ወንድሜ ቶሎ እኮ ነው የምመለሰው። ካጋጮች ቆዩ መሰለኝ። አትወጪ ነገርኩሽ። ሰላም ተከራይ ነህ እዚህ ቤት? ሰው እንድጠራልኝ ነበር። ማንን? ኔቪንን። እስቲ ማርያም በል። ምን ነው የለችም እንዴ? ሳታት የለችም አልኩህ አይደል? ምን ይመስላል? ያሟል እንዴ? ዘፋር ምንድን ነው? ምኑ? አትወጪም ያልከኝ? እንድትወጪ ስለማልፈልግ ነው። ኧረ ነው? አዎ ሂጂ ግቢ። ጭራሽ ቤት ድረስ ወንድ እንዴ? ምንድን ነው? ወንድም ተብዬው ከሴት ጋር ቆሞልሻል። የት አለ? እስኪ አትንቀልቀል። ቆይ ፎቶ ማን አንሳው? በኋላ ካየሽ ቀን አይለቅሽም። ኧረ እሱ ነው የገረመሽ? ወንድሜ አይደለም እኮ ምን መሰለሽ፣ ትንሽ በቃ እንደዛ ነገር ያልኩህን ብር አታስገባልኝ? የምን ብር? ለክላስ ፈልጓል ያልኩህን 3000 ብር። እሺ ልክልሻለሁ። አሁን ላክልኛ፣ በኋላ ትረሳዋለህ። እሺ ገብቶልሻል። ሂጂው። አመሰግናለሁ ወንድሜ። ችግር የለውም ትመልሽ የለ። አየሻ ተበቀልኩት መስሎሽ ነው። ቤት ስገባ እንኳን የሚቀበልሽ። ኧረ የነሳሁት ፎቶስ እሱ ከዱላ የሚያድንሽ መስሎሻል? አንቺ የመላጣ ልጅ ቤት አገኝሻል። አስጠበቅኩሽ አይደል? ይቅርታ። እሺ ናኩራፊ ይቅርታ አልኩሽ አይደል እንዴ? በቃ ታወሪኝ። በቃ ማታወሪኝ ከሆነ እኔ ልጅ እንዴ አንተ ሲለካ ከቀጠርከኝ የብርን ትተይልክ ነው እንዴ? ሳታስጠብቅ እንደማጨከኝ ቤንጆ ማወቅ ነበር። እና ቢሆንስ ይሄን ሁሉ ሳታስቆመኛለህ እንዴ? ታክሲ አልነበረም፣ ለዛ ነው። በዛ ላይ ደግሞ እየሮጥኩ ነው የመጣሁት። እሺ በቃ ይቅርታ አደረግሽልኝ። ድጋሚ ብታስቆመኝ ግን ልሰማ እንዳይመስልሽ። እሺ ከዚህ በኋላ ስለማንለያይ ችግር የለም። ማለት ምን ልታደርግ ነው? እሱን አብረን እናያለን። እንዴ ልቤ እየጠበቀ ነው። ወርወር ሲል አይኔ ካይኑ ኔቪን ሰረቅ አርጎ ሲያይ ድንገት ልጁን በማየቴ ውይ አዘናገጥኩሽ አይደል? በጣም ይቅርታ። ኧረ ችግር የለውም። ግን በሰላም ነው? ኧረ በሰላም ነው። እያለፍኩኝ ድምጽ ስቦኝ የመጣሁት። እና ድምጽሽ ያምራል እያልከኝ ነው? አዎ ያምራል። ምን ነው ተብለሽ አታውቂም? ኧረ አውቃለሁ፣ ግን አሁን ደስ ብሎኝ ነው። ግን ማዘር ድምጿ የሚያምር ልጅ እንዳላት አልነገረችኝም። እሱማ ምን ብላ ትነግርሃለች? አዎ እሱማ ልክ ነሽ። ግን ስራ እየሄድኩኝ ነውና እና አስከብርልሽኝ። እሺ ደስ ይለኛል። ግን ሁሌ እንዲህ ነህ? እንዴት ዝምተኛ ምናምን? ምን ላድርገው? ተፈጥሮ ነው። እሺ በቃ እኔ ልመለስ አይደል? እሺ በቃ ቻው። መልካም ቀን። እኔም ልጠይቅ ነው ይህችን ልጅ ቢሰጠኝ ነይ ወደኔ ነይ አንቺ ብቻ ሁኚ ለኔ። ምን አባትሽ እየሰራሽ ነበር አንቺ? እኔ ኧረ ምን ከአዲስ ተከራይ ስርስር የምትይ ምንድን ነው? ኧረ ማይ በቀል መግባባት ብዬ ነው። ካዝናናውስ ቆየሁ አይደል? ቆይ ዞር በይ አንቺ። ምን አባሽ ምንድን ነው አበርሽ? እባክሽ ነው ልመታኝ ነበር የላሽ ጉዳይ። ስታስጠልች ምን ማለት
ዘመና የሆነች ምን ተካና ማሚ ከአዲሱ ተከራይ ጋር እየተለፋደደች አገኘኋት። ታዲያ ምን ችግር አለው? ቤቱ በሰው ሰላምዶ የእሷ ያዘጋጀው ዱላ ለአንቺን ላላሳርፈው አርፈሽ ውጪ። ኧረ እኔ ምን አግብቶኝ እሷን ልጅምር እሷ ላይ ጨርሹ። ወራጅ ብላ ቆይ ሁለትሽና ቆልፌ ካላሳብርኩሽ መቀመጥ እችላለሁ? እሺ። እና አሁንም አታውሪኝም ነው? እያወራሁሽ እኮ ነው። ስለምን ላውራ? ስለኛ ሊቪ፣ ይቅርታ አድርጊልኝ ብዬ ደጋግሜ ጠይቅሻለሁ። አሁንም ጠይቅሻለሁ። ስማ፣ ሲጀመር እኛ የሚባል ነገር የለም። ሲቀጥል ሊቪ እመኝኝና አንድ ድል ስጭ። እመኝኝ ሊቪ፣ ወደ ድሮ ፍቅራችን እንመለስ። በጣም ነው የማፈቅርሽ። ስማኝ፣ ጊዜው ከሄደ መጣ። ደግሞም ያልዳነውን ልቤ ድጋሚ አምኜ አልሰጥህም። ከቻልክ እባክህ ብቻዬን ተወኝ። የታዘባችሁ ጉድ በሉ። ሂጂ እስኪ በሩን ክፈችው። አልከፍትም። አቤት። አዎ እኔ ብቻ ነኝ እንዴ ሁሌም ከፍተው? ቆይ ለማሚ እነግራታለሁ። ማሚ አረች ልጅ አታዘዝም ያለችኝ ነው። አንቺ እዚህ ቤት ነው። አቤት። እንዴት ነሽ? የካያ ቤት እዚህ ነው አይደል? አዎ ምን ነው? ጓደኛው ነኝና ካላስቸገርኩሽ ጠሪልኛለሽ? እሺ ጠብቀኝ። ማን ነው? የካያ ጓደኛ ነው። በይ ጥሪለት። ጀነስ ካያ በሰላም ነው? አዎ ጓደኛ በር ላይ ቆሞ እየጠበቀህ ነው። ኦ ነው እንዴ? እሺ አመሰግናለሁ። እሺ ሰውዬው አንተ ያበደ ቤት አይደል እንደ ገባው እና እኔ ልውጣልህ አንተ ትገባ? አዎ ደስ ይለኛል። መጣሁ እዛው ጠበቀኝ። ምንም ችግር አለ እንዴ? ለምን እንደዛች? አይ ምንም ስትቻኮል ነው። አንቺ ነኝ። አይ ምንም ሰው እየጠበቀኝ ስለሆነ። ምን አባሽ ነው ስለፈልፊው? እሷ ነች እሷ ጥፋቱን አልስሷ በጣም በዛ ክሷ እኔን ወደዛ ምን ትመስላለች? ሰሚ ደርሼ ልመጣ ነው። ወተሽ ልይሽና ወዩልሽ። እሺ አንቺ ዋ አትነጫነጪ። ሲያስጠላ። አሁን መቶ እንደምንኛል እንዴ? ምንም ባሽናችሁ? ኧረ ምንም ይሻልሻል። አንቺ ድንጋይ የራስሽ ጉዳይ። ምንድነው እንደዚህ የሚያደርግሽ? ምን አገባሽ? ታላቅሽ ነኝ። የእናንተ ታላቅነት በአፍንጫ ይወጣሽ። ወዴት ነው? ልወጣ። ወዴት? ሰው አግኝቼ ልመጣ። ተይ፣ በኋላ አጋሽቶ ነው የሚለቅሽ። ወዴት እየሄደች ነው? እኔ እንጃ ማሚ። ወንዱ ማይቷታል? አይ በቃ ገደላት። እንግዲህ አረ የቁንጅና አረ የሰውነት አቦካሪን አውጣሸራች ሱኝበት ወንጀ ሞገሳላም እኛ አላማረብሽ የመናታል እንግዲህ አውስኮ በስተረዳዳ ጭፋን ገባር ገጨፈስ ምን የትማ ቦሾ ማታመጪሽ? በቃ ይቅርታ። አንቺ ነቀለው አትውጪ ሲልሽ የምትወጪው አይደለም እኮ ወንድሜ፣ ውጭ ናፍቆኝ እኮ ነው። የናፈቀሽማ ዱላው ነው። ያቺ ዝም በያቺ አሽቃብጪ። በቃ እናንተ ደግሞ አትበጥበጡ እስቲ እኮ ጭራሽ እኮ በቃ ሂጂ እስቲ አንቺ ወደ ውስጥ ግቢ። ምለቅሽ እንዳይመስልሽ አንቺ አይጥ። ኡዊ አናግሪላ እንዳፍታ ጀሰካሉን ቺኔ ፍቅር ያለች ወለ ራሲ ጓደኛ ቶሎ ቶሎ ውጪ። አንቺ እዝሹ ሰለ
ደግሞ ጀመረሽ አዲሱ ክራሽን የምትብኝ አይደለም አልኩኝ ፍዝዝ ገና አንቺን ሳይ ለኔ አዲስ ነው አየሽ ሲጀመር አንቺ ያየሽ ነገር ግን በረከት የለውም ምንሽ ደግሞ ያቸው አይኔ ስሜት ደጋገመኝ ልቤን እንዴት ተቀፈሽ እንዴ ነች ቆይራት አይደል በኒ ኒኩይ ሰላም ይነሽልኝ ደግሞ ሳትነግሪኝ ኧረ ያጎቴ ልጅ ነው ያውም ባጋጣ ስቲፍ ይባላል ምንን ብትነኪ ነው ይጋኩት አግኝቼ ለዛ ነው እንደዚህ በቃ ቻው ቻው እሺ ይሆናል ለሰኔ ቀባጣሪ ያጎታልሽ ማክሽ ነቀጥ እና ስልኩን እናገኝበት ምን ሲል ትልክልኛለች